እኔ እኮ እናንተ ጊዜ እኮ ምንም አላልኩም። ተነሽቼ ነው ተቀጣሁት። አይደለም ተቀጡ በርጩማ ሸክማለሁ፣ ሙዚቃም ጨፍራለሁ። እናንተ በሙዚቃ ጨፍሩ ታዲያ፣ እኔ ጨፍራለሁ አይደለም? በሙዚቃ ጨፍሩ ታዲያ። ምናምን መብትሽ ነው መጣት ታዲያ። እስከ 6 ነው ቅጣቱ እኮ። ስሚ ልንገርሽ፣ ፖለቲካ የማይሆን ሙዚቃ ክፈችሽ። ምን ነው ይሄ? አማራ እንደዚህ ነው፣ የክሌ እንደዚህ ነው። ምንድን ነው ያኮ የሰው ሙዚቃ ይከፍታለሁ ነው ስሚኝ ዋነፌ፣ የራስሽን የሚያወድስ ከሆነ ችግር የለውም። የኛ እኮ ችግር የለም፣ ይከፍታለሁ። ሙዚቃ የፈለኩት ሙዚቃ ትጨፍራላችሁ። እኔ እኮ የፖለቲካ አላልኩም። ፖለቲካ እንዳሰሪ ፖለቲካ ባለው እኔ አልኩት። እኔ ፖለቲካ ሰው አይደለም። መጀመሪያ ስሚኝ፣ ይኸውልሽ እንግዲህ ፖለቲካ ተከፈች እንጨፍራለን። ተረሱ የለም እኮ ሙዚቃውን ክፈች። የፖለቲካ ካልሆነ እኛም ችግር የለብንም። ሙዚቃ ክፈች። ኔክስት ላይ ነው የምንቀጣው። እንደምንም 4000 ፍቅሮች 4000 እንቀጣለን። ችግር የለውም፣ እንጨፍራለን። እኔ እኮ እናንተ ጊዜ እኮ ፖለቲካ እንደዚህ የክል አላልኩም እኮ፣ ዝም ብዬ ነው ተቀጣሁት። አይ እኛ ፖለቲካ አይደለም የከፈትነው ብለን ነው። ጋይስ ተጠቀሙታ ደብሏል። እሺ 1000 አስገቡኝ። ተቀጣፋት ነው ሌላ አልፈልግም ወይ እንዲያውም አልጨፍርም። ሊጥ እበላለሁ፣ እንትን ጨብጭ አደርጋለሁ። أنا ورينا يلا كجرو هندي زا ور ملين كنا يرجو جري ولا عليه ركزي والله ور ملين كنا يرجو دافع إيه بكتنا يرجو ولا عليه هندي نوجو قالتوا ما نايا دونو قدارا براسش فلبيش نيجي أنا في ربطة بربوناتهم ግን ነቅሎ መውጣት የለም። ወላሂ አልወጣም። እኔ ወላሂ ብዬ አልወጣም። የፈለገን ይምጣ እንጂ አልወጣም። ለምን ይወጣል? ሙዚቃው ተከፈተ። ኧረ በእናታችሁ አጨፍሩ፣ ሌላ ነገር ተቀጡ። ተፈቸው ምን ማለት ይሄ ወነፌ ይታይሻል አይደል? ያላ እንጂ አስጀምሪ፣ ሙዚቃውን አስጀምሪ፣ እንደምን አስጀምሪ። ይሄንን ምንድነው ጌሙን አስጀምሪ። ጌም ሳይጀምር ነው አይሰማችሁም? ሙዚቃ ፊሊተሩ የታለ? እኔ ጋ የለም ፊሊተሩ። ግቢ እንትን ውስጥ ችግር የለም። እንደገና ይሄ እስቲ አድርጉት። የለም እኔ ጋ አልመጣልኝም። ይመጣል። ግቢ እኮ ውስጥ የለም እኔ ጋ ሎኬሽን የለም። ታዲያ ከሌላችሁም እኮ ሌላ ቅጣት ተቀጡ። ማምጣልሽ ቀይሪ ልንቅጣት ሌላ ቅጣት ተቀጡ። ምን ላድርግ? አንቺ አረግሽው ያለው ይቺ
እቺ እንትኗ ብቻ ናት ያለችው። ሌላ አለ እኮ ፊልተር ውስጥ እኮ ምን ነው ይሄ የእንትኑ የሽንት ቤቱ የለም፣ ሪጂኔ የለውም። ታዲያ እስከ 6 ነው ሰጣው አይደለም? እስከ 6 አንድ ምረጧ ዋኖፊ ወይ ሙዚቃ ትቀይሪ። እኔ ተዘጋጀሁ እኮ ወደ ጨፍርልሽ። ግን አሁን ይሄ ሜሜ ለካ እንደዚህ ናቸው እንዴ? ይኸው መጣ በቃ ጋይስ እኔ ቤት ያላችሁ ሁላችሁም 16 ሰዎች እናቴ ትሙት የተነሳብኝ ቀን ግን ማለት ነው ገብርኤል የምቀኛ ሰፈር ልጅ ብሎክ ነው የማደርጋችሁ። ክርስቶስን ታታ ብታረጉ ምን ችግር አለው? የምቀኝነታችሁ ጥግ እኮ ጥግ አይደለም። እናቴ ትሙት ምን ችግር አለው? አሁን ታታ ብታረጉ ኮፒሊንግ ብታረጉ ስማ አዎ አይሸተንም። እንደውም ደስ ይላል። የክፋታችሁ ክፋት አይደለም። አብሬቱን ተሳተፋ እንግዲህ የክፋታችሁ ክፋት አይደለም። አሁን ከየት የመጣ ነው እንደዚህ አይነት ፊልተር? እና ይቻላል ቆይ ነይ እንዴት እንደምናውጣ አሁን እንትን ዛራ ባለ ነው ተከራ የታተፈተረች ወይ ምን ይለክ ብሎ ካርጊም ሲኖሪታ ማይና ምንድነው ታርታፓ አድርጊ ሴትዮ ሲኖሪታ ዩዘር ማናት ዩዘር ኢዝ ፌክ አካውንት ግማታም ነው እንጂ ፌክ አካውንት ነው ከዚህ አባርሻል ያዳም ማን ብላክ ነው ነን ያ ጋር ጀረጅሩ ወደዛኛ ለጅራተ ተዲኒ አልችልም ማንበብ ምን ነን ያ ጋር ጀረጅሩ ኩን ሲሳንጀሎ ሶጅራተ ታብታቢዳፍ ኮፕሊንግ ዳ ሼር ጎዱዳን ፋይዳ ቀበል ሲሳንጀሎ ለጅራተ የጭ ይሰደባችሁ ነን ያ ጋር ጀረጅሩ ኩን የኛ ምን ነገር አልፈልግም ነበር አድርጉ። ሜሪ ሳሙና ነው ያልሽው? ወሎ ክላስ ተብል ስክሪን ሁላችሁ እንጂ እኔ አፌ ውስጥ ቆስሎ ምግብ ለረጅም ጊዜ አልበላውም። ሳሙና ባፌ ይሄ ሻምፖ ምናምን ምን ነው ይሄ? ምን እኔ ሽንት ቤት ልገባ አልችልም መቼስ አይደለም። this is filter ጎበዝ። ኧረ በስመ አብ እቤትሽ ቁጭ ብለሽ እኮ ይሄን ማሪ ተገረን ታሊክ መቼ ይሻላል። እግዚአብሔር ተነስተው ነው ያለው። ሽንት ቤት ሳሙና አይደለም ያዝኩት። ፍቅሮቼ አላያችሁትም እንዴ? አላየሽውም እንዴ? ምንድን ነው? ሊጥ እኮ ነው። ወይ ሊጥ መያዝ ነበረበት። አዎ ባፍ ቡክት አድርጎ ባፍ መያዝ። ወንዶች ፕሪስ በእናታችሁ በእግዚአብሔር አንዴ እንኳን አገኘሁ እንደ አንዴ ፖለቲካ ሙዚቃ ገብታ ደግሞ ልጨፍር ነው እንዴ? ይሄ እኮ ማለት ነው ከቴዲ አፍሮ የተወሰደ ሙዚቃ እኮ ነው። አሁን ለታ የተሰደብኩበት ኧረ እባክሽ በቃ
ኦሮምኛ ሙዚቃ ከሰማችሁ ማለት ነው ሁሉም በቃ የአማራ እንትን ስድብ ነው፣ በቃ የብሔር ስድብ ነው። አሳሰባችሁ እንደዚህ ነው እንጂ ሙዚቃ እንደዚህ አይደለም። እናንተ አሳሰብ እንደዚህ ነው። ችግሩ አሳሰቡ ነው። በቃ እኔ አሁን የከፈታችሁ እኮ ምንድን ነው ብዬ አልጠይቃችሁም እኮ ዝም ብዬ ነው ተጨፈርኩት። የአማራ ሙዚቃ የጨዋ ሙዚቃ ነው፣ የባለጌ አይደለም። አንዱን የሚያንቋሽሽ አንዱን እንትን አይደለም። ለዛ ነው እንጂ በቃ ክፉ ነገር ስላሰብሽም በቃ ሁልሽ ማለት ነው ከ6 እና ከ7 ምንም አታረፉ። ለዛ ነው ኦሜላውን እኮ ነው ሚካኤል አባቴ ወዲ የአማራ ሙዚቃ እንደዚህ ነው። የኦሮሞ ስታዳ የዳብሮ ሙዚቃ ነው በብሔር አይደለም። ጮቶ ራሴ ነው በዚህ ሙዚቃ